መጥፎ ስሜት ውስጥ ነህ? በጠረጴዛ ላይ አስቀምጠኝ። መጥፎ ጉልበቱን ሁሉ መጥጬ ወስድልሃለሁ። አንድ ጠብታ እንኳን እንዳይነካ አደርጋለሁ። በምትተኛበት ጊዜ ሰውነት ይከብዳል። በቁመቴ ልክ ቆርጻ አልጋ ስር አስቀምጠኝ። እኔ መንፈሳዊ ማጣሪያህ ነኝ። አንተ እረፍ፣ እኔ እጠብቅሃለሁ። ምቀኝነት ከባድ ጥበቃ ይፈልጋል። ቅርንፉድ ጨምርብኝ፣ እኔም ጋሻ እሆንሃለሁ። ምንም አይነት ክፉ ነገር ዘልቆ እንዳይገባ እከላከልልሃለሁ። ቤቱ የተዝረከረከ ነው። ወለሉን በምታጥብበት ውሃ ውስጥ ጨምረኝ። የድሮ ንዝረትና ቅባትን አስወግዳለሁ። ወደፊት እንድትራመድ የሚያግድህ ማንኛውንም ነገር አጠፋለሁ። ሁልጊዜ በቦርሳ ይዘኝ ተንቀሳቀስ። መጥፎ ጉልበት ካጋጠመ ራሴ መስዋዕት አድርጌ እኔ እቀበለዋለሁ። እኔ ለአንተ የተፈጥሮ ጥይት መከላከያ ነኝ። ወደ አዲስ ቤት ከመግባት በፊት በቤት ውስጥ አንከባለኝ። የቀድሞ ባለቤትን መንፈስና ጉልበት አወጣለሁ። አንተም አዲስ ታሪክን በንጹህ ወረቀት ትጀምራለህ። ደረቅና የጠወለገ መስዬ ከታየው አደንግጥ፣ ይልቁንም ደስ ይበልህ። ይህ ማለት ለአንተ ሊመጣ የነበረውን በጣም ጠንካራ መጥፎ ነገር መጥጬ ያስቀርቻለሁ ማለት ነው። ቪዲዮ ለበኋላ እንዲጠቅማችሁ ፌቨራይት ላይ አስቀምጡት። ፎሎ፣ ላይክ፣ ሼር፣ ሪፖስት ማድረግዎንም እንዳይረሱ።